አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። የምንጠጣው ውሃ ምን ያህል ጤነኛ መሆኑን ያውቃሉ? FDA በቅርብ ጊዜ ያጠናውን ጥናት ውጤት ይፋ አድርጓል። ውሃ ምን ያህል ጤነኛ ነው? ጤነኛ ነው ስንል እንደው የተበከለ በባክቴሪያ በሌሎች ተዋሲያን የተበከለ ሳይሆን ውስጡ ያለው ንጥረ ነገር በእውነት ለጤና የሚጎዳ ነው ልጥ ነገር ሲጀመር አለውን የሚል ነው። አደክሮ ይበልጥ የመረመረው PFAS ይባላሉ። እነዚህ ኬሚካሎች ፎሬቨር ኬሚካልስ በሚሉ ይታወቃሉ። እነዚህ ኬሚካሎች ከፋብሪካዎች የሚመጡ ናቸው። ውሃዎቻችን ውስጥ የሚገቡ ናቸው። ውሃዎቻችን ስላችሁ ፒዩሪፋይድ ዋተር የተጣራ ውሃ በዚህ ስም ይሸጡ አሉ። የስፕሪንግ ዋተር ወይም ደግሞ የምንጭ ውሃ፣ ንጥረ ነገር ያለው ሚነራል ዋተር ተብሎ የሚሸጡ ናቸው። እንደዚህ ሁሉ ከሀገር ውጪ ወደ ሀገር ውስጥ የሚገቡትን እዚሁ ሀገርም የሚመረቱትን በሙሉ ሰበሰቡና ወደ 200 የሚሆኑ የውሃ ባሮ ወይም ደግሞ እቃዎችን ሰብስቦ ማጥናት ጀመሩ። ከወሰዷቸው 10 ሳምፕልስ ወይም ናሙናዎች ውስጥ ሁሉም ላይ ተገኝቷል ይሄ ኬሚካል PFAS። ይሄ ኬሚካል ለጤና ጎጂ ነው፣ ብዙ ጉዳቶችን ያመጣል። ውሃ ውስጥ መገኘት የለበትም። እንደውም FDA የዛሬ ብዙ አመት 2016 ላይ ሲያጠና የትኛውም ውሃ ላይ አላገኘውም። አሁን ግን ከ2023 እስከ 2024 ባለው ውስጥ የተሸጡትን ውሃዎች ሳምፕል ሲያጠና ሁሉም ላይ አግኝቷል። ግን ያለው ምንድነው? FDA ኢንቫይሮንመንታል ፕሮቴክሽን ኤጀንሲ EPA ከደነገገው ለጤና ጎጂ ነው ካለው በላይ አልሄዱም። ምን ያለው? እነዚህ ኬሚካሎች ፎሬቨር ኬሚካልስ፣ በነገራችን ላይ ፎሬቨር ኬሚካልስ የተባሉት ወደ አካባቢያችን ሲገቡ ለመሰባበርና ከአካባቢው ለመጥፋት ብዙ ጊዜ ነው የሚወስድባቸው፣ ብዙ ጊዜ ይወስድባቸዋል። ስለዚህ ፎሬቨር ኬሚካልስ ይባላሉ። ረጅም ጊዜ ነው የሚኖሩት በአካባቢያችን ማለት ነው። በአብዛኛው የሚመጡት ከኢንዱስትሪ ውጤት ነው፣ ወደ ውሃ ሲገቡ ነው። ወደ ሰውነታችን ሲገቡ ግን ጉዳታቸው የከፋ ነው። ስለዚህ ያሰጋናል ወይ? በእነዚህ የውሃ ናሙናዎች ውስጥ መገኘቱ ያሰጋናል ወይ? FDA የሚለው የሚያሰጋን አይደለም። ምክንያቱም ከተደነገገው ጉዳት ያመጣል ከተባለው መጠን በላይ አይደሉም ነው የሚለው። እንግዲህ ይሄንን ነው እያየን ያለ ነው። በፊት አልተገኘም፣ አሁን ተገኝቷል። ለምንድን ነው ይሄ የሚሆነው? መገኘት በማይችልበት ሁኔታ፣ ውሃው በማይበከልበት ሁኔታ መያዝና ወይም መንከባከብ ቢቻል፣ ትሪት ማድረግ ቢቻል፣ መታከም ቢቻል ጥሩ ነው። ወደኛ ሲመጣ ደግሞ እነዚህ ኬሚካሎች ከውስጣቸው ወጥተው ውሃ እንደ ተፈጥሮ እንዲመጣና እኛም በጤንነታችን እንድንኖር እንድንጠቀምበት ያስፈልጋል። ውሃ ምን ያህል ጤነኛ ነው የሚለውን FDA በቅርብ ጊዜ ባወጣው የጥናት ውጤት አሳይቶናል። የጥናቱን ሊንክ በዩቲዩብ ቪዲዮ አስቀምጬላችኋለሁ። መልካም ጊዜ። ዌብሳይታችንን akokulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ